ለመቀበል ከሕፃን እስከ አዋቂ ከታላቅ እስከ ታናሽ አስፋልት ላይ ፀሐይ ላይ አቧራ ላይ ቆሞ ለእግዚአብሔር ሰዎች ልዩ ፍቅር ያሳየ ድንቅ ሕዝብ ነው። ዛሬ ላይ ግን በተፈጥሮ አደጋ ሕፃናት፣ እናቶች፣ አባቶች፣ አሮጊቶች አፈር ውስጥ ይገኛሉ። በዚህ ሁኔታ ለምትገኝ ለጎፋ ለጥቂት ደቂቃ አብረን እንጸልያለን። እግዚአብሔር ኢትዮጵያን እንዲያስባት መልካም ነገር ለዛ አካባቢ እንዲሆን ይህ ድንቅ ሕዝብ በአንድ ጊዜ በብዙ መቶዎች የሚቆጠሩ ከአፈር በታች የመሆን እድል አግኝተዋል። መጽሐፍ ቅዱስ ግን ማስተዋሉ አይመረመርም ይላል። ከቀን ወደ ቀን እየከፋ ለመጣው ለኢትዮጵያውያን ሞት በተፈጥሮ አደጋና በሰው ሰራሽ አደጋ ሕይወታቸውን እያጡ ለሚገኙ ወገኖች ትኩረታችን ማድረግ ያስፈልጋል። በጸሎት መደገፍ ያስፈልጋል። ሁኔታዎቹን ሁሉ እግዚአብሔር መቆጣጠር ይችላል። በሀገር ውስጥም ከሀገር ውጭም የምትገኙ የእግዚአብሔር ቤተሰቦች ይህንን ጸሎት ከኛ ጋር ለጥቂት ደቂቃ እንድትጸልዩ ጋብዛችኋለሁ። እግዚአብሔር ሐዘንን በደስታ የሚቀይር፣ ለቅሶን በሳቅ የሚለውጥ፣ ሞትን በሕይወት የሚቀይር አምላክ ነው። ዛሬ ጎፋና አካባቢዋ ሕዝቦቿ በታላቅ ስብራት ውስጥ ይገኛሉ። ጩኸታቸውን ሰምቶ እግዚአብሔር ፈጥኖ እንዲደርስላቸው ረዳት ይፈልጋሉ። እግዚአብሔር እንዲደርስላቸው በዚህ በተፈጥሮ አደጋ ሕይወታቸውን ላጡ፣ በአደጋ ምክንያት ብዙ ጉዳት ለደረሳቸው ለቤተሰቦቻቸው፣ ለጓደኞቻቸው እግዚአብሔር መጽናናትን እንዲሰጥ በእግዚአብሔር እንዲጽናኑ ጥቂት ደቂቃ እንጸልያለን። በመጨረሻም ዝም ያላችሁ ከዚህ ውጭ ሆናችሁ መልእክቴን የምትከታተሉ በሀገር ውስጥም ከሀገር ውጭ የምትገኙ ኢትዮጵያውያን በጎፋ አካባቢ በተፈጥሮ አደጋ ብዙዎች ነፍሳቸውን አጥተዋል። የቀሩት ደግሞ ከፍተኛ እርዳታ ይሻሉ። የሰዎች ሁሉ ትኩረት ወደዚህ አካባቢ እንዲሆን እንደ ቤተ ክርስቲያን መሪ እንደ አንድ ኢትዮጵያዊ ጥሪ ማቅረብ እወዳለሁኝ። እግዚአብሔር እጆቹን ዘርግቶ ይህንን አካባቢ እንዲያግዝ አብረን እንጸልያለን። ሰላም ለኢትዮጵያ እንዲሆን፣ ሰላም ለአካባቢያችን እንዲሆን እንጸልያለን። እግዚአብሔር ሆይ ይህንን አካባቢ እንድታስብ የምህረት እጆች ወደዚህ አካባቢ እንዲዘረጋ ጸልያለሁ። ጎፋና አካባቢዋ ላይ የሚገኙ በእጅ የተፈጠሩ ባንተ የተሰሩ ያንተ የእጅ ስራዎች ባንተ እንዲታሰቡ እንለምንሃለን።
የምህረት አይኖችህ ወደ እነዚህ ህዝቦች ይመለስ። ሞት ይብቃ። መልካምነትህን ወደኛ አድርግ። መልካም በሆነው ፊትህ እኛን ተመልከተን። እግዚአብሔር ሆይ ይህ አደጋ በተፈጠረበት አካባቢ ሕይወታቸውን በሞት ላጡት፣ በዚህ ምክንያት ደግሞ በሐዘን ለተጎዱ ቤተሰቦች ታላቅ መጽናናት ይሆን። ይህንን አካባቢ እንደገና አስበው። በተፈጥሮ አደጋ ሕይወታቸውን አጡ በታላቅ ሐዘን ለተመቱት ለነዚህ ቤተሰቦች ሐዘናቸው በደስታ ለቅሷቸው በሳቅ የሚቀየርበት ዓመት ይሆን። እዛ አካባቢ የወደቀ የሐዘን ደመና ይነሳ። ታላቅ ሰላም ለጎፋ ይሆን። ታላቅ ሰላም ለደቡብ ይሆን። ታላቅ ሰላም ለሰሜን ይሆን። ታላቅ ሰላም ለምስራቅ ይሆን። ታላቅ ሰላም ለምዕራብ ይሆን። ታላቅ ሰላም በኢትዮጵያ ሰማይ ላይ ይሆን። ታላቅ ሰላም በእኛ መካከል ይሆን። አንተ ይሁን ያልከው በመካከላችን ይሆን። ስለ ሁሉ እናመሰግንሃለን። አሜን። በሆነው ስም አሜን።